ሄሎ እንዴት ነው? አለን ሰላም የኔ ውድ የኔ ቆንጆ እንዴት ነው? አማን ነው አለን። በጣም ደህና ነን። አንቺ ደህና ነሽ? በጣም አልመቻች እያለ ብታይ በቃ እንደው አንዳንድ ጊዜ አማቴም ልጅ እንደው በቃ አለቅ ትለኛለች። ሙጫ ሆና በቃ እንደው ሙጫ እየሆነች በጣም አለቅ እያለችኝ የእሷ ነገር እንጃ እንደው ማለት ሌሊት ቀርቶ ቀን የምንሰራበት ጉዳይ አለ። አንዳንድ ጊዜ በቃ በጣም ትዝታው እንትን ሲል ቀን እንትን ሌሊት አልበቃ እያለን ቀን ማለት ነው። አዎ ግን እንደው በጣም መሆን የሌለበት ነገር ነው። ያው አንዳንድ ጊዜ ደግሞ ያው መቼም ትዕግስትና ጊዜ መኖር ስላለበት ነው ጊዜ ስለሚያጥረኝ እንጂ መቼም አንቺን የምረሳበትና የምችልበት አንጀት የለኝም። አዎ አውቃለሁ የኔ ውድ የኔ ቆንጆ በጣም ደህና ሁኚልኝ። ግን ምክንያቱም አሁን ምንድነው የሚያስፈልግሽ ነገር? አዎ ባለፈ ነግረሽኛል። ቢያንስ የሁለት ወር ኪራይ እዘጋለሁ መሬት ካርታ ላይም እንዲያውም መሬት ካርታ ላይ ሁሉ አውልሻለሁ የሚለውም ትክክለኛ ብያለሁ። መሬት ካርታ ላይ ያው አውልሻለሁ በቃ ባለው ነገር ምናምን የሚለውን ሁሉ ነው ትክክል። ለዚያው ተግባር እንኳን መሬት ካርታ ላይ ቀርቶ ገናኛ አሁን ወዴት እንገባለን? ወደ ፊርማ ጠላትሽ ረሳ ምንም አረሳሽም። መቼም ካልሞትኩ በቃ መረሳሽ ጉዳይ እንኳን የሚኖር አይመስለኝም። በጣም እስተዚያው ድረስ እንደው እንዴት ልሆን አሁን በቃ አልቻልኩትም። በዛም ከምንም በላይ ነው እኔ በቃ አሁንም ያለሽ መስሎኝ በቃ ልክ አልጋው ላይ ሁሉ ሰዋኝ ነው የማድረው። አንዳንድ ጊዜ አልጋው ላይ ሰዋኝ ስዳብስ ያው አንዳንድ ጊዜ በቃ እውነት ልበልሽ ሰዋኝ ነው የማድረው። በቃ በጣም ከምንም በላይ በቃ ታዲያ ይሄንን አሁን ለእንቅልፍ መኝታ ለሁናቴ ሰላምታ አለ ለእንቅልፍ መኝታ ለፍቅር ሁኔታ ይባላል። አሁን ይህን ታዲያ እንዴት አድርገን አሳልፈንስ ነው መሆን የምንችለው? እንደው ናፍቆታችንስ የምናስወጣው? እንደው በጣም እኮ ነው ከምንም በላይ እንደው እኔ ባላይሽ ወይንም ባላገኝሽ ቢሆን የሚለውን በጣም እንደው ከምንም በላይ በቃ እኔ እንጃ አንቺን አገኘው ማለት ተመድኃኔዓለም ተገናኘው ማለት ነው። በቃ የኔ ውድ የኔ ቆንጆ አሁን የወር ኪራይ ደርሶብሻል ወይ? ይከፈል ወይ? ምንድነው ምን ያስፈልጋል? ምንድነው አሁን እንደው የሚያስፈልገው ነገር? አሁን ይሄንን ትነግሪኛለሽ እንደው ምንም ሳትጠራጠሪ። በስመ አብ አንቺም አስተኝተሽዋል ጭራሽ ሁለት ወር። አዎ እውነት ነው ችግሩ። ልክ ነሽ ይታወቃል። ይሄ መቼም በትም በየገጠሩ ሆነ በየሁናቴው ትክክለኛ ይታወቃል። ሊያውም ቀላል ነው። ወደ 3 ወር እንኳን ያልገባ ሳይገባ ተወዲሁን ሞክረዋልን እኛ 3 ወር ሳይገባ ኪራውን ተወዲሁን ሞክረዋልን። ችግር የለውም እንዴ? አዎ እንዴ ኋላ አንደኛውስ መደጋገፍና አንደኛው ሁናቴ እኮ ይሄ ነው። ህይወቴ ነሽ ህይወትሽ ነኝ ለምን ተብሎ ነው ኋላ ለዚህ ታልሆነ ሰው ለመቼም አይሆንም። አዎ አሁን ምን ገብስ ነው የሚሆንሽ? ጤፍ ማንኛው ነው ደግሞ ለቀለብ የሚሆንሽ ነገር? ጤፍ። አዎ ለስለስ የሚለውን በቃ በጣም እንዲያውም እንዲህ መሰለሽ ጤፉ ራሱ ያካሄዳል እኮ በጣም። አዎ እኔ ዛሬ ወደ ገጠር ላይ ነኝ። ያው ሰሞኑ ከተማ ነበርኩኝ። ያው ወደ አንቺ ጋር አልመጣሁም ጊዜ አጥቼ በጣም አሁን ገጠር ላይ ነኝ። ሰሞኑን እመጣለሁ ቢያንስ ወይ ነገ ቅዳሜ። አሁን ዛሬ ቅዳሜ ነው ተይው፣ ለሳምንቱም ልመጣ እችላለሁ። ባልመጣም በሰሞን ብቅ ልል እችላለሁ። ደህና ሆኝልን። በጣም እናመሰግናለን። እንደዚያው እንደ ፍቅራችን እንደ ልማዳችን እግዚአብሔር ፍቃዱ ሆኖ ለዚያው ይቅጠመን። በጣም ነው እንዲያው ሁሉም ወገን ዘመድ እንዲያው እንዴት ናቸው? አሁን ሁሉም ዘር ማንዘር ምናምን ሁሉም ደህና። አንቺም ተታችስ ተራስኬ እንዲያው ተግርጌስ ተራስኬ ድረስ ደህና ነሽ? አቤት ምንም ያመመሽ ነገር የለም? እኔም ደህና ነኝ። ያው አንዳንድ ጊዜ ቆም ይልብኛል። ያው ትዕግስቱን ጨርስ አደርግና ያው በረድ እንዲል አደርገዋለሁ። አዎ እንዴ ታዲያ ቆሞስ የት ሊያርፍ? በባዶ ቤት መቆም ምንም ስለማይሆን ነው። ለዚያ ነው። በጣም አመሰግናለሁ። አንቺ በቃ እንጀራ ይወጣልሽ ነው። እና ያው በእርግጥ
መቆም ያለበት ሁናቴ ያው ሲያይ ስለሆነ ፊት ለፊት ታየውማ በቃ ቀጥ ብሎ ነው ራሱ እንትን የሚለው እንደዚያ ነው መሆን ያለበት። እና በጣም ነው በቃ እንዲህ ስታናግሪ ሳቅሳቅ ይለኛል። ለምን እንደሆነ አላውቅም። በቃ እኔ እንጃ ተገናኝቼሽማ እንዴት ልሆን ነው እንኳን ታሁኑ ሳቅሳቅ ያለኝ አብረን ተኝተንማ እንጃ በዚያው ደስታው ባልገደለኝ ብለሽ ነው ጸሎት የምታደርግልኝ። አዎድ እና በጣም እናመሰግናለን። በዚሁ ዛሄር ለአይነ ስጋ ያብቃን፣ በጣም ለፍቅር ያብቃን። በጣም በዚሁ እንጨርሳለን። በዚህ ላይ የምጨምሪበት ታለ አንድ ጊዜ ሞክር እስቲ። በጣም ነው የምወድሽ በጣም ከምንም በላይ እንደኔ መሬት ካርታ ላይ ምላውልሽ አልኩ ሁሉን ነገር ብያለሁ። ስንቱን እኔ በቃ ላንቺ ማልሆነው ነገር የለም። እስቲ አንቺ እንዲያው በዚህ ላይ ደግሞ አንድ ቃላት እንዲያው በቃ አንተ የኔ ያህል ዘርዝረሃል፣ የኔ ያህል ተናግረሃል። ደግሞ እኔም አንድ ትረከው አለብኝ። ሁለት ቃላት እጥላለሁ። በዚህ ላይ አስተያየት አለኝ የምትዩ ካለ በዚሁ ሳንዘጋው በፊት ስልኩን በዚሁ አስተያየት አለኝ የምትዩ ካለ አንድ ሁለት ቃላቶች በቃ አብሮ ህይወታችንን ያው ተጌታ ሲመጣ ብቻ ነው የምንለያየው። አረሳም አደራ ያው የሁለት ወር ኪራይ ነው። ሶስተኛው ወር ሳይገባ እንዘጋለን። በጣም መልካም ጉዞ፣ መልካም ሁናቴ፣ መልካም አዳሪ ያድርግልን። በእኔ ግርግል ሌላ ሰው ተመሳስሎ ግን በር ክፈች አንኳኩ ምናምን ቢል የማይሳካ ነገር ነው። አዎ ዝም ብሎ አሁን አንዳንድ ተመሳሳይ ይኖራል። ላፍቅር ወይንም እኔ ልግባ ምናምን የሚባል ነገር በቃ በአካል ስታይ ብቻ ነው ሰውን ማመን የምትችይው። በአካል ታላገኘሽው ማመን አይቻልም። እሺ እኔ ውድ እኔ ቆንጆ ደህና ደሪ። በቃ በዚያው ልክ አሁን ስላነጋገርሽ ብቻ አብረን የተኛን ምን የመሰለኝ በርግጥ። እሺ እኔ ውድ እኔ ቆንጆ ደህና ደሪ ቻው። እሺ እኔም እወድሻለሁ። በቃ አልቻልኩም እንደወርቅልሽ ነው ወደ መሬት። እሺ እኔ ነኝ አወቅሽኝ። በጣም ምን የሁለት ወር ኪራይ ልዝጋ እንዴት? በቃ ምንድነው አማራጭው? አይ የሁለት ወር ኪራይ ልዝጋልሽ ወይ ሰው የለሽም ወይ ወይንስ አማራጩ ምንድነው ልልሽ ፈልጌ ነው። እኔ ጌትነት ነኝ አቦሽኝ አይደል? አዎ ከተማ አልመጣሁም። በቀደም ጥብስ ሻላ ጥብስ ጠብሼ እየፈለኩ ነበር እያልሽ ነበረ። ያው ስላልመጣሁኝ ነው። ዳበለ ተመሰገነ አልመጣሁኝም። ከመጣሁን ነገ ቅዳሜ መምጣት ስለምችል ነው። በቃ እመጣለሁ። ምን ልሁንልሽ ወይስ ምን ትሆኝልኝ? በቃ በጣም በዚህ ዙሪያ ላይ ነው በቃ መሆን ያለበት። አዎ ስልክ ቁጥርሽን በመስጠትሽ እኔ እንጃ ልክ መኝታ ላይ ያለሽ መስሎኝ በቃ ሌሊቱን ሰዋኝ ነው የማድረው። በቃ አልጋ ላይ ሰዋኝ ነው የማድረው ያለሽ መስሎኝ ማለት ነው። አዎ አንድ ጊዜማ ተገናኝቼሽ ቢሆን እንዴት እንደምሆን መድኃኒዓለም ነው የሚያውቀው። ስለዚህ ምክንያቱም ለምን መሰለሽ በቃ የሚያስፈልግሽ ነገር ሁሉ ቦታ ቀይሬያለሁ ስላልሽ ነው። እዚያው ስደርስ ከተማ ደውልልሻለሁ፣ ትደውያለሽ። እሺ እኔ ውድ እኔ ቆንጆ ያው እንግዲህ ያው ባለን አቅም እናዘግማለን። አዎ ሌላ ሰው ደግሞ በኔ ተመሳስሎ በር ቢያንኳኳ እንዳከብች፣ በኔ ተመሳስሎ በር ቢያንኳኳ እንዳከብች። እሺ በቃ ይለውዲን። አዎ በቃ ስማ ወዬ በቃ ከተማ ስመጣ ደውልልሻለሁ። የምንሰራውን ስራ እኛ ነን የምናውቀው። ባለው በቃ ያለሽን ፍላጎት በቃ ባለው ሁናቴ እንደዚያ ነው። ያው ስመጣ እንኳኳለሁ፣ ምንም ችግር የለም። ይሄ ነው በይደና ሄሎ አለን እግዚአብሔር ይመስገን። እንዴት ነው? ማን ነው? አዎ ያወኩሽ መሰለኝ። በጣም ነው ታወኩሽ እኮ ቆየው መሰለኝ። አለን እንዴት ነው አንቺ? እንዴው ተላይ እስከታይ ድረስ እንዴው ተታች እስከላይ ድረስ እንዴት ነው? ደህና ነሽ? እንዴት ነው? ማዕከል ላይ ሲደርስ አሞሽ እንኳን አያውቅም? ምን እሱ ታዲያ ቢዋኙት አያልቅም እኮ እሱ ጉድ ነው ብለን ነበር። እንጨርሰዋለን ብለን ነበር፣ አልጨረስንም። ታዲያ በእርግጥ እኔ ራሱ ቢያንስ የሚያልቅ መስሎኝ ነበር። ፈትኜ ነበረ ልክ በቃ ምንም ብለው ጭራሽ ሊያልቅ አልቻለም። የሚያልቅ ቢሆን እኔ ምን አይነት ሁናቴ በነበረ። እኔ አንድ ከሚገርመኝ ነገር ይሄ ነው።
እንዲህ ነው ይመችሻል። አሁን ማምሼ ልምጣ። ቢያንስ አሁን መኝታ ብታለጥፊ አሁን ራሱ በቃ አሁን ቢያንስ 8 ሰዓት ወይንም 9 ሰዓት ቢሆን ነው ቢያንስ። አይ ደግሞ ቀን ለቀን አይሆንም ብትል አሁን ማታ አንዳንድ ጊዜ ልምድሽ ሌሊት ሊሆን ይችላል። ቀን ምናልባት ይጨልማል ይባላል። አንዳንድ ምን ይላሉ? አንዳንድ ሲባልና ሲሰራ የቀን ስራ ይጨልማል፣ አይንም እውር ያደርጋል፣ ይጨልማልም ነው የሚባለው። እሱ ግን ያው ሳይታይ ነው የሚሰራው። ችግር የለውም። ጨለማም ሊኖረው ይችላል አይመስለኝም። ያው ዝም ብሎ ስምጥጥ ነው ምን ሳይታይ ምን ችግር አለው? አውድ በዚያው እንትን በቃ አንዳንድ ጊዜ ለምን መሰለሽ የጠፋውበት ጉዳይ ገብቶሻል። በዚያው ጠፋው የ2 ወር ኪራይ እንትን እላለሁ ዘጋለሁ። የጠፋውበት ምንድነው? አንደኛ 3 ወር ይሙላ አንድ የዘጋዋለሁ በማለት ነው። ለነገሩ ግን ምን መሰለሽ ተመቶ ብር ወዲያ ዕዳ ተሶስት ወዲያ እንግዳ ይባላል። ተመቶ ብር ወዲያ ዕዳ ተሶስት ወዲያ እንግዳ ይባላል። ግን 3 ወር መክረም የለበትም ነበር። ግን የ2 ወር ነበር ቀርጨፍ ማድረግ ያለብኝ። የ1 ወሩን ነበር ቀርጨፍ ማድረግ ያለብኝ። የ2 ወር ነበር ቀርጨፍ ማድረግ ያለብኝ። እኔ ግን የ3 ወር ኪራይ ማለት ግን ጭራሽ በጣም እስተዚያ መሆን የለበትም። ተሶስት ወዲያ እንግዳ ተመቶ ብር ወዲያ ዕዳ ይባላል። እውነት ነው አይደል? እሺ እውነት ነው። እኔ ብታይ ዛሬ ቢራ እየጠጣን አረቄ እየጠጣሁ መሰኪያና መለኪያ እንትን ሁለቱም ትለይልኛለሽ። መሰኪያና መለኪያ ምን ናቸው? ያው አጥበሽ ስለምታቀርቢ ማለት ነው። አጥበሽ ስለምታቀርቢ አይ ምኑን አይባልም። አንቺ አጥበሽ የምታቀርቢውን ታውቂዋለሽ። ምንድነው አጥበሽ የምታቀርቢው? መናክተሽ ነው። እንደዚያ ነው። ሳይታጠብ የሚቀርብ ነገር የለም ማለት ነው። ስለዚህ እና ያ ነው በጣም ነው። አሁን የኔ ቆንጆ ምንድነው አሁን ቅበላ ሊመጣ ነው። ቅዳሜ እንዴት ይሁን? ቅቅልስ ይሁን ወይ ሸላ ጥብስስ ይሁን ወይ? አሁን ቢያንስ የሰኞ ጾም ሊገባ ነው። በፈጠረሽ ድፍን ሊልበት ነው። በቃ ሸክላ ጥብስ ታታች እየተንጨረጨረ ያለኛ ተላይ እንገባለታለን። በጣም ያው ለጠባቂዎቹ ደግሞ ምን ያስፈልጋቸዋል ታዲያ? እንደው መቼም አይጠብቁ። የዛሬ ሰው ብታይ እንደምታየው ያው ለከፍታ አላረጉበት። አዎ ትንሽ ሰጠት ባይበዛም ተበዛ ደግሞ ይጎዳል። በጣም ነው የሚጎዳው። ያው ዘው ታለ ከባድ ነው በጣም ያው እንደዚያ ሳይል ምን ሳይል ያው ቀነሰነሳ አድርጎ እንደ ሁናቴው አድርጎ እንደዚያ በመስመሩ ከሆነ በጣም ደስ ይላል፣ ይጥማልም። እንደገና ሁሉም እንደኛም ጠብቀው ባግባቡ ይቀርባሉ። እሺ እደውልልሻለሁ። በጣም እስከዚያው ትዕግስቱን ይስጥሽ። ማንም በር ቢያንኳኳ እንዳከብች እስከዚያው ትዕግስቱን ይስጥሽ። ምናልባት ዛሬም በተመሳሳይ ሰው ሊመጣ ይችላል። ቢመጣም ያው ምናልባት አንዳንድ ጊዜ ያው እኔ ነኝ የሚል ሁኔታ ሊኖር ይችላል። ቢልም ምንም ጭራሽ ታላየሽ እንዳታምኝ በአካል ካላየሽው በስተቀር። አሁን እኔም ብታይ ታምኛለሽ። ባልፈትንሽም እንኳን ማመን አለብሽ። አዎ እንደፈተንኩሽ ይቆጠራል ማለት ነው። አዎ ያው ምን ቀረን? ለትንሽ መኝታ ማንጠፍ ነው። ለትንሽ መኝታ ማንጠፍን የቀረን እኮ ጉዳዩን አብስለነዋል። በርግጥ ጉዳዩን በስሎ እያለ ትንሽ ያው ጊዜና ሰዓት ነው። ቀኗን መሸት አለች። ትክክል ቀኗን መሸት ስላለች ለዚያ ነው እንጂ እኔ እንጃ። እና በዚያ ነው። በጣም አመሰግናለሁ። የቅዳሜ ሰው ይበለን። የኔ ውድ የኔ ቆንጆ እስከዚያው ትዕግስቱን ይስጥሽ። እስከምንገናኝ ድረስ ጊዜና ዓላማችን እስከሚፈጸም ለአንድ ቀን መገናኘት ቀርቶ ለሁለት ቀን ቀርቶ ገና እመዴ ካርታ ላይ አውልሻለሁ። ገና ወይ እንጋባልን፣ ሰርግ ይደገሳል። አንድ ሰንጋና አንድ ሙክት ተጥሎ ሊያውስ ሙክትም ታልተደገመም ይበቃል አይመስለኝም። ሰዋችንም ብዙ ነው የሚሆነው። አንቺም ተኔም ጋር ሲቀያየጥ ያው ከባድ ነው። 6 አዎ የኔ ወደ እኔ ቆንጆ በጣም ደህና ደሪ እንትን ደህና ምሹ ነው የሚባለው። ደህና ደሩ ምን ልዘዝልሽ? አሁን በሚሲጂ ምን ልላክልሽ?
አቤት በቃ ያው ዳበስ አድርጊ እንደዛው የልክ የመጣው ሊመስልሽ ወይም በአካል ያገኘሽ እኮ በአካል ያገኘሽ ሊመስልሽ ይችላል። አንቺ በርግጥ በጣም አመሰግናለሁ። እውነት ነው። እስከዚያው ደግሞ ያው እንግዲህ ትዕግስቱን ጌታ ይሰጣል። ዛሬ ቅዱስ አማኑኤል ነው፣ እሱ በፈቀደው ነው። ደግሞ በአካል ተገናኝተን ሻላው ጥብስ ቢቀር እንኳን እንደው ትንሽ ገንዘብ ማቀር ቢለው እንኳን ወደ ሽሮ ገብተን ተልከስክሰን መሄዳችን አይቀርም። አዎ ሽሮ ቀርቶ ተባሰ ደግሞ ወደ ብስኩት እንገባለን። መቼም ጊዜ ጣይም ነው፣ አንሽም ነው፣ አውራጅም ነው፣ አውጭም ነው። አዎ እና እናመሰግናለን የኔ ወዴኔ ቆንጆ በጣም በዚሁ ቻው። Tecnologia!